ጉዳይ መልእክቱን አስተላልፏል። በጤናው ላይ የተፈጠረውን ችግር በጋራ በመሸከም ላሳያችሁት ፍቅርና ላደረጋችሁለት ጸሎት እንደ ቤተሰብ ከልብ አድርገን እናመሰግናለን። በዚህ ጊዜ ለማስተር አብነት ከበደ ሕክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ እንዳልሆነ እንድታውቁ እያል አሁን እሱ የሚያስፈልገው ከደጋጎች የሚደረግለት ጸሎት ብቻ ነው። አሁንም ጸሎት ነው የሚያስፈልገን በሚል ቤተሰቡ እንዲሁም ራሱ ሲናገሩ ነበርና አሁን ከዚህ በኋላ ማሳያችሁ አንድ ቪዲዮ በጣም የመናደድ አይነት ሆት ቴምፐርድ የሆናችሁ ሰዎች ካላችሁ፣ ቶሎ የምትናደዱ አይነት ሰዎች ካላችሁ ባታዩት ይመከራል። በጣም የሚያበሳጭ ቪዲዮ ላሳያችሁ ነው። የማሳያችሁም ለዚህ ነገር መልስ መስጠት ስለፈለኩኝ ነው። እኔ ራሴ መልስ መስጠት ስለፈለኩኝ ነውና ቪዲዮን አንዴ አይተን እንመለስ። ታምም ያለው ጸልዩልኝ አለ ማስተር አብነት። ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ሕክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን እና እንግዲህ ከዚህ በላይ መሄድ ያለብን አይመስለኝም። እዚህ ጋር አቁመን ስለ ጉዳዩ መነጋገር እንችላለን። ይሄ ሰው ሶሻል ሚዲያ ላይ አዲስ ትላንትና የመጣ ሰው አይደለም። ከዚህ በፊትም አንድ ፖድካስት ላይ እንግዲህ እግዚአብሔር የለም በሚሉ ሰዎች እና እግዚአብሔር ደግሞ አለ በሚሉ ሰዎች መካከል ክርክር ተደርጎ ነበረ። እንዴት ዝም እንደተባለ ይሄ ነገር እኔ አላውቅም። ነገር ግን ክርክር ተደርጎ ነበር እና በወቅቱ ሲናገር የነበረውን ነገር አንዴ ላሳያችሁና እንመለስ። ድራፍትን ኃጢአት ነው የሚል እግዚአብሔር አያቀኝም፣ አላውቀውም። ካድኩትን ይሄው በአደባባይ ዛሬ ይሄ ሃይማኖቱ ጊዜም መከላከያን ነው ማምነው። ጸሎት አይሰራም። የሆነ ነገሮች እንዲሳካልን የምንፈልግ ከሆነ መስራት ነው። ጸሎት በየትኛውም ህይወቴ ላይ አንድ ነገር አምጥቶ አያውቅም። አሁን ሰይጣን ያለው በሽንገላ በሃይማኖት ቤት እንጂ ሰይጣን የሚባል የለም። ብዙዎቻችሁ በዚህ ሰዓት እያላችሁ ያላችሁት ነገር እግዚአብሔር ልቦና ይስጠው፣ እንዴት እንደዚህ ይላል፣ ምን ነክቶት ነው ምናምን እያላችሁ ሊሆን ይችላል። እኔ ምንም ነክቶት ይሁን ምን ስለዚህ ሰውዬ አሁን መናገር የምፈልገው ነገር እንደው መሰላችሁ፣ ቀጥታ ኤቲስት የሚባል ሃይማኖት አልባ የሆነ እግዚአብሔርም የለም የሚባልን ነገር የሚከተል ሰው በራሱ እንደፈለገው መሆን ይችላል። እንደፈለከው ብትሆን አይመለከተንም እኛ። ነገር ግን እዚህ ጋር የተሳሳትከው ነገር እና ያጠፋው እንደ ወንጀልም ሊያስጠይቅ የሚችለው ነገር ምንድነው? ብዙ ሰው ተቀብሎ የሚከተለውን ሃይማኖትና አምላክ መሳደብ በጣም ትልቅ ወንጀል። እንዲሁ ዝም ብሎ እንደዚህ አይነት ነገር እየታለፈ ከሆነ በጣም ሼም ነው። ብዙ ሰዎች የሚከተሉትን እምነት፣ ብዙ ሰዎች እንደ ፈጣሪ የሚያመልኩትን እግዚአብሔርን መጥቶ በሚዲያ ለዛው ሳይነካ አንተ ለምን አምላክ የለም ትላለህ፣ እግዚአብሔር የለም ለምን ትላለህ ብሎስ ማንም ሳይነካው በራሱ ሰዓት ተነስቶ እንዳትጸልዩ እንደዚህ አታርጉ ብሎ መሳደብ በጣም ልክ አይደለም፣ ወንጀልም ነው ብዬ ነው የማስበው። ስለዚህ በአጭሩ ሌላ ምንም መልስ የለኝም። የብዙዎችን እምነት መሳደብ፣ የብዙዎችን ምንም ከፈለጉ ማለት ነው ሰዎች ከፈለጉ እናንተ እንደፈለጉት አምላክ የለም ብሎ ምንም ማለት ይችላሉ።